ስንክሳር ግንቦት 7 ሊቀ ጳጳሳት ሐዋርያው አትናቴዎስ ዘእስክንድርያ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 7 በዚች ቀን ለአባቶች ሊቃነ ጳጳሳት 20ኛ የሆነው የከበረ አባት የእስክንድርያ ሊቀ ጳጳስ ሐዋርያዊው አትናቴዎስ አረፈ። ይህ ቅዱስ ሐናፊ ከሚባል የእስላም ነገድና ከአረማውያንም ተወላጅ ነው ይባላል። እርሱም ከመምህር ከሚማሩ ሕፃናት ጋር ያለ እርስ በራሳቸው በመጫወት ሥርዓተ ቤተክርስቲያንን እየሰሩ ከእርሱ ውስጥ ዲያቆናትና ኤጲስቆጶሳትንም ሲያደርጉ አልያን የክርስትና ልጆች አይቶ ጨዋታቸው ደስ ስላለው ከእርሳቸው ጋር በጨዋታቸው አንድ ይሆን ዘንድ የክርስቲያንን ልጆች ለመናቸው። እነርሱም አንተ አረማዊ ነህና ከኛ ጋር አትደመርም ብለው ከለከሉት። እርሱም ክርስቲያን እሆናለሁ አላቸው። እነርሱም ደስ ተሰኙበት። ያን ጊዜም ወስደው በሊቀ ጳጳሱ አምሳል አደረጉት። ከበታቹም ወንበር አድርገው ይሰግዱለት ጀመር። በዚህ ጊዜም ሊቀ ጳጳሳት አባ ለእስክንድሮስ በዚያ ያለፈ። የክርስቲያን ልጆች ሲጫወቱ ባያቸው ጊዜ አብረውት ላሉ ይህ ሕፃን ከፍ ከፍ ያለችና የከበረች ሹመትን ይሾም ዘንድ አለው አላቸው። አባቱም በሞተ ጊዜ ወደ አባ ለእስክንድሮስ መጣ። የክርስትና ጥምቀትንም አጠመቀው። ከዚያም በኋላ የአባቱን ገንዘብ ሁሉ ወስዶ ለድሆችና ለጦም አዳሪዎች ሰጥቶ የቤተ ክርስቲያን ትምህርትና ሕግ ስርዓትም ከአባ ለእስክንድሮስ ዘንድ እየተማረ ኖረ። እርሱም ተወዳጅ ልጅ አደረገው። ከዚህም በኋላ የድቁና ሾመው። የመንፈስ ቅዱስም ጸጋ የተመላ ሆነ። የከበረ አባት ለእስክንድሮስም ባረፈ ጊዜ ይህ አባት አትናቴዎስ በእስክንድርያ ሀገር ላይ ሊቀ ጳጳስ አድርገው ሾሙት። ከዚያም አስቀድሞ ግን የ318 ኤጲስቆጶሳት ስብሰባ በተደረገ ጊዜ አባ ለእስክንድሮስ በዚህ ዓለም ሳይለይ ይህም አትናቴዎስ ከእርሳቸው ጋር ተሰብስቧል። የጉባኤውም ጸሐፊ አድርገውት በኒቂያ ከተማ ቀኖና ቤተክርስቲያን ከእርሳቸው ጋር ሰራ። ጻድቁ ቆስጠንጢኖስ በሞተ ጊዜ አርዮሳዊ ልጁ ሁለተኛው ቆስጠንጢኖስ ነገሰ። አርዮሳውያንም በዙ። ይህም አባት አርዮሳዊ ንጉስ ከመንበረ ሲመቱ አሳደደው። በእርሱ ፈንታ ጊዮርጊስ የተባለ ከሃዲ ሰው ሾመ። ከዚህ በኋላ ብዙ ጊዜ ሲያሳድዱትና ሲመልሱት ኖረ። በስደቱም በአንዲት ምዕራባዊት አገር በዓት አለ። በዚያ የጣዖት ቤት አለች። በዚያች የጣዖት ቤት ብዙ ህዝቦች በውስጧ ይሰበሰባሉ። ለዚያችም የጣዖት ቤት በውስጥ የሚሰሩ ብዙ የሰይጣን ስራዎች አሏት። እርሱም የክብር ባለቤት የሆነ ጌታችን ኢየሱስ ክርስቶስ ለመነው። ያችንም የጣዖት ቤት አፍርሶ የሀገሩን ሰዎች ሁሉ እግዚአብሔርን ወደ ማወቅ መለሳቸው። ይህንን አባት 5 ጊዜ ያሳደዱት። የሹመቱም ዘመን 47 ሲሆን 15 ዓመት በስደትና በእስራት ነው ያሳለፈው። ይህንን አባት ብዙ መከራና ድካም መሰደድም ስለደረሰበት ሐዋርያዊ ተብሎ ተጠራ። የሚሞትበትም ጊዜ በእግዚአብሔር ዘንድ ባለሟልነትን ባገኘ ይህ የጣዖት ቤት ያፈርስ ዘንድ በፊቱ እኔ እየሰገድኩ ለምነዋለሁ። ይህ አባት ካረፈ በኋላ ንጉስ ልኮ ያንን የጣዖት ቤት አስፈረሰው። ለእግዚአብሔር ምስጋና ይሁን። እኛም በዚህ አባት ጸሎትና ምልጃ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን።